ስም በዲና ጉዳይ አዲስ የተፈጠረ ነገር አለ። ካንቺ ውጪ ማንንም መስማት የለበት። እማዬም ብትው አላ ይልቁንስ የተነጋገርነው በትክክል አደረከው? አዎ እየሄደ ነው። እሱ የለችም ብላችሁ ምን እየደወለታችሁ ነው? ሁሉም እንዳንቺ ነው እንደሚመስልሽ? ምን ነው ያምዬ? ለምንድን ነው የፈለግሽ? የሆነ ፍንጭ ሳናገኝ አንቀር። የምን ፍንጭ? በቃ ባልኩ መሰረት ማድረግ ነው። እኔ ምልክ ለመሆኑ ስራውን አግኝተሃላታል? ቆይ እኔ ከማን ጋር ስደውልታ ይተሽኛል? ውስጡን ለቄስ ነው አንቺ ጉዳይ። ምን አልከኝ ሞገስ? ዲና ማን ናት? ካንቺ ጋርስ ምን አይነት ግንኙነት ነው ያላት? አራሁን እመጣለሁ። እማዬ ስለ ዲና ሁሉንም ነገር እንድትነግረኝ እፈልጋለሁ። እኔ በዚህ ዙሪያ እንቅልፍ እንኳን አጥቻለሁ። ተመላሽ ምንድን ነው? ምን አንተ አስተናጋጅ ወይ ትንሽ አታፍሩ? እንዴት የሰው ትርፍራፊ ትሸጣላችሁ? ሰውዬ እያያት ይል ሴትዮ ያይሻት ይም አንቺ እየሰራሽ ነው። እንትን ስሜት አይሆንም። እሺ ሂሳብ ይስጠኝሽ። እስካሁን አለን ምንሽን ትቆያል? አባ ሂሳብ ይስጠኝ። ከአንድ መስሪያ ቤት ጸሐፊነት አግኝቼላታለሁ። በፍጹም መሆን የለበትም። በፍጹም እማዬ፣ እኔ በዚህ ዙሪያ በጣም እንቅልፍ አጥቻለሁ። ይሄ ሁኔታዬን እንኳን አትመለከችም እንዴ? አዳር አይደለም እኮ። እሱም ሲበዛባት ነው። ይሄንን አታረን እንደ ሊስትሮስ ሰራ የነበረው። ጤና ይስጥልኝ። አብሮ ይስጥልን። ከዋቢ ህብረት ስራ ድርጅት ነበር የምደውልሽ። ቃል ነሽ አይደል? አዎ። ና ተከተለኝ። ጎበዝ፣ ገና ጉድህን አሳያለሁ። ና በጣም ጥሩ። ያው እንዳልኩ ሁሉም ነገር በጥንቃቄና እያንዳንዷን ነገር አስተውላለሁ። ያማ በፍጹም አይሆንም። አሁን በጣም ጥሩ። ከዚህም በፊት የሥራ ቅጥር አስገብተሽ ነበር አይደል? አዎ አስገብቼ ነበር። አይ እዚህ ሰፈር የሚያውቅሽ አይኖርም ብዬ እኮ ነው ወደዚህ ስመጪ የጠራሁሽ። ሰው አያውቅኝም ተብሎ ያልቀልኛል። እኔ ያልቀልኛል። በአንተ ቤት ያገኘ ይመስልሃል? ና አይታሰብም። ምክንያቱም በሆነ መንገድ ልታወቅ ትችላለህ። ለማንኛውም ስራው እንዴት እያደረከው ነው? ስለዚህ አንቺና ዲናን ያሳደገቻችሁ የዲና አያት ናት ማለት ነው? እንደዚህ መሸፋፈኑ ለምን አስፈለገ? ትቀልዳለህ እንዴ? ሰው ቢያየኝስ?